ከ3 አስርተ ዓመታት በላይ የኢትዮጵያ መሞኑ የቀየውን የቀይ ባህርና የአሰብ ወደብ ጥያቄ ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል መከላከያ ሚኒስቴር አሳወቀ። የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንደሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳቸው የሚያነሳ አመክንዮ ሊኖረው አይችልም ሲል የኢትዮጵያ መከላከያ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 ቀን 2018 ዓ.ም በይፋ የፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህር የአሰብ ወደብ ጉዳይ ከ3 አስርተ ዓመታት በላይ የኢትዮጵያኖችን መሞኑ የታላቅ አገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ጥቅሟን ቀምቷል ሲል ገልጿል። ለኢትዮጵያዊነታችን ብሔራዊ ጥቅም ለማረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ ለማናቅማማው የኢትዮጵያ ወታደሮች የቀይ ባህር ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶልናል ሲልም በመልእክቱ አካቷል። የደስታ ስሜቱን የፈጠረልንም የታላቁ ህዳሴ ግድብ በእኛ ትውልድ መስዋዕትነት እውን ሆኖ በዓለም ታላቅ ሚዲያዎች የኢትዮጵያችን ገዝፋ መታየቷ ነው ያለው ሚኒስቴሩ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ ስለምናምን ነው ብሏል። እኛ ፖለቲከኞች አይደለንም፣ ይህ ማለት ግን ፖለቲካን አናውቅም ማለት አይደለም ያለው ሚኒስቴሩ ስለ ኢትዮጵያችን ብሔራዊ ጥቅም ማረጋገጥ ወድቀን ፈቅደን ለሀገር ስንል መሆኑ አያጠራጥርም ሲል አመላክቷል። በመሆኑም የቀይ ባህር ብሎም የአሰብ ወደብን ጥያቄ በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ ሞከር ከባንዳነት ውጪ አንዳቸው የሚያነሳ አመክንዮ ሊኖረው አይችልም ብሏል። ይህም የመከላከያ ሚኒስቴር መልእክት የተላለፈው ኢትዮጵያ በተለይም ከቀይ ባህርና አሰብ ወደብ ጥያቄ ጋር በተያያዘ ከኤርትራ ጋር የገባችበትን ውጥረት በለየበት በሆነ ወቅት ነው። ኢትዮጵያ የባህር በር መዳረሻ እንደሚያስፈልጋት በተለያዩ የመንግስት የስራ ኃላፊዎች በተለያየ ጊዜና አጋጣሚዎች ሲገለጽላት ቆይቷል፣ በመግለጽም ላይ ናቸው። ለአብነትም በቅርቡ ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘው አራተኛ መጽሐፋቸውን ለማስመረቅ በተዘጋጀ መርሃ ግብር ላይ የኢትዮጵያ ጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ሲሉ መናገራቸው አይዘነጋም። በወቅቱ ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯንም ታበጃለች ሲሉ የገለጹት ጠቅላይ ሚኒስትሩም ክሎም ይህን የአይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ሊያዘጋጁ እንደሚገባ ጥሪ አቅርበው ነበረም። በተያያዘም ፕሬዝዳንት አጽቀ ሥላሴ በ80ኛ የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርና ህንድ ውቅያኖስ የሰው ልጆችን የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጥሪ ማቅረባቸው ይታወሳል። አክለውም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ ትከተላለች ሲሉ አጽንኦት ሰጥተዋል። በተጨማሪም የመከላከያ ሚኒስቴር ከፍተኛ ባለስልጣናት ታሪክና የጸጥታ ስጋቶችን በመጥቀስ ኢትዮጵያ የቀይ ባህር መዳረሻ እንደሚያስፈልጋት መግለጻቸው ይታወሳል። በሚኒስቴሩ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ቀይ ባህርን በተለይም አሰብ ወደብን ለመጠቀም ያላትን ቁርጠኝነት አጽንኦት ሰጥተው ተናግረዋል። የባህር በር ማግኘት ታሪካዊ መብትና የህልውና ጉዳይ ነው ብለዋል። የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ያሉት ሜጀር ጀነራል ተሾመ በአራት ዋና ጉዳዮች ምክንያት መኖራቸውን ጠቅሰው እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ ጂኦግራፊያዊ ቅርበትን የሚያመላክቱ ዓለም አቀፍ ህጎች፣ የህልውና ጥያቄና የጸጥታ ስጋቶች ናቸው ብለዋል። መከላከያ ሰራዊት ብሔራዊ ጥቅሞችን ማስከበር ሂደት ላይ የሚመጣን የደህንነት አጣብቂኝ ለመከላከል እንደሚዘጋጅ ቃል አቀባዩ ተናገሩ። የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን ለማስከበር ሂደት ውስጥ ሊከሰት የሚችል የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጀነራል ጌትነት አዳነ ተናግረዋል። በቅርቡ ለመከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንኖች የሰጠው የማዕረግ እድገት ተጨማሪ ግዳጅና ተልዕኮንም ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናንት ጀነራል አጫሉ ሸለመ ገልጿል። ሁለቱ ጀነራሎች ከሳምንት በፊት የተሰጠውን የጦር መኮንኖች የማዕረግ እድገት በተመለከተ ማብራሪያ የሰጡት መስከረም 16 ቀን 2018 ዓ.ም በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅ ነው። ባለፈው ሳምንት ቅዳሜ መስከረም 10 ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እድገት መስጠቱ ይታወሳል። ከፕሬዝዳንቱ ታዬ አጽቀሥላሴ እድገት ከተቀበሉት የጦር መኮንኖች መካከል አራቱ ወደ የሙሉ ጀነራልነት እድገትን አግኝተዋል ነው። የሙሉ ጀነራልነት ማዕረግ ከተሰጣቸው መካከልም ከዚህ ቀደም በሌተናንት ጀነራልነት ማዕረግ ላይ የነበሩት የጠቅላይ ኢታማዦር ሹም አማካሪ
አለምነሽ ደግፌ እና የመከላከያ ምህንድስና ዋና መምሪያ ኃላፊ ታደሰ አብቼ ይገኙበታል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊያ ይመር መኮንንና የመከላከያ ኢንስፔክተር ኃላፊ ድሪባ መኮንንም ወደ ሙሉ ጀነራልነት አድገዋል። የሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናንት ጀነራል አጫሉ ይህንን የማዕረግ እድገት የሰጠው የመከላከያ ሰራዊት ህጎችና አሰራሮች ጠብቀውም እንደሆነ ተናግረዋል። የማዕረግ እድገቱ ሲሰጥ ታሳቢ ከሚደረጉ መስፈርቶች ውስጥም ወታደራዊ ግዳጅ አፈጻጸም፣ የአመራር ችሎታ፣ ብቃትና ስነ ስርዓት አክባሪነት እንደሚገኙበትም ተዘርዝሯል። ሹመቱን የሚያገኙት መኮንኖች ስብጥር ኢትዮጵያን እንዲመስል ማድረግና የሹመት ቦታ መኖርም ከግምት ውስጥ እንዲገቡ አስረድተዋል። ሌተናንት ጀነራል አጫሉ ሹመት ቀጣይ ሊኖር እንደሚችለው ግዳጅ መሸከም እንዲችል ኃላፊነትን ተቀብሎ የመስራት ጉዳይ መሆኑን ተናግሯል። የጦር መኮንኖች ወታደራዊ ሹመት የሚያገኙትም ተጨማሪ ግዳጅና ተልዕኮ መሸከም እንደሚገባቸው ታሳቢ ተደርጎ እንደሆነም ገልጿል። በቅዳሜ ዕለት ሹመቱ የብርጋዴር ጀነራል ማዕረግን ያገኙት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ጌትነት አዳነ በበኩላቸው የሰጡት ሹመት የሰራዊቱ ዝግጁነትን እንደሚያጠናክርና ለወደፊትም ተልዕኮ በጎ ተጽዕኖ እንደሚፈጠር አንስተዋል። የማዕረግ እድገቱ ከብሔራዊ ጥቅም እና ሉዓላዊነት ከማጽናት አንጻር መታየት እንዳለበት አስገንዝበዋል። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል አጀንዳም ያቀረባቸው ጉዳዮች መኖራቸውን የጠቀሱት ቃል አቀባዩ ከነዚህ መካከል በውሃ የመጠቀም ሀብትና የወደብ ጥያቄ እንደሚገኙበት ገልጸዋል። ጋዝ፣ የኒኩሌር ማብላያ ፕላንት፣ የማዳበሪያ ኢንዱስትሪ መመስረት ጉዳዮችም ከአጀንዳዎች መካከል እንደሆኑ አንስተው የብርጋዴር ጀነራል ጌትነት የህዝብ እነዚህ ናቸው ልናሳካቸው የምንፈልጋቸው እስካለ ድረስ ሰራዊቱ ደግሞ መዘጋጀት አለበት ብለዋል። ሰራዊቱ የሚያደርገው የመጀመሪያ ዝግጅት አጀንዳዎችን በማስፈጸም ሂደት ውስጥ በሌላ በኩል ሊፈጠር ከሚችል ወደ ኃይል አማራጭ መምጣት ጋር የተያዘ እንደሆነ ተናግረዋል። የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲያነሳ በሰላማዊ መልኩ እፈተዋለሁ ብሎ ነው የሚያነሳው፣ ግን ደግሞ በዚህ ውስጥ የሚገባ ሴኩሪቲ ዲሌማ የሚባል ነገር አለ ሲሉ በሂደቱ የደህንነት አጣብቂኝ ሊፈጠር እንደሚችል ጠቁመዋል። ኢትዮጵያ ይህንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊቱ መዘጋጀት አለበት ማለት ነው ሲሉም ሀሳባቸውን አብራርተዋል። በሰራዊቱ በኩል የሚደረገው ዝግጅትም የመንግስት ተልዕኮና ትዕዛዝን ያደረገ እንደሚሆን አክለዋል። የመከላከያ ሰራዊት ቃል አቀባይ ይህንን የተናገሩት የኢትዮጵያ መንግስት ካለፉት 2 ዓመታት ወዲህ በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ ጎልቶ እየወጣ ባለበት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መስከረም ባደረጉት ንግግር ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር ማናገራቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን በአጽንኦት የገለጹት ጠቅላይ ሚኒስትሩ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።